ገንዘቤ መቅኗጣ ትዳሬ መቅኗጣ ፍቅር አጣው ሰላም አጣው እሰራለው አይጠራቀምልኝም ሲይዘው ያመለጠ ስሰበስበው የተበተነ ገንዘቤ ተነነ በነነ እያላችሁ የምትጨነቁ ሰዎች ትዳራችሁ ውስጥ ሰላም ያጣችሁ ሰዎች መደማመጥ የተሳናችሁ ባልና ሚስቶች አሰሪና ሰራተኞች ብቻ በየመስኩ በርና ግቢ የሸፈኑ ብዙ አይታል ብዙ ችግር አለ ይሄን ለማስወገጃ ብቸኛው ሰረቀ በሰጋ እምድንግል ዘንበለዘ አበሲ መጻዋዳለ መዝሙረ ዳዊት እንዴት ይጸልያል እንዴት ይደረሳል የሚለው ሰላም ውድ የናታን ሚዲያ ቤተሰቦች እንዴት ናችሁ? በዛሬ ቪዲዮአችን መዝሙረ ዳዊትን እንዴት እንጸልይ ለምን እንጸልይ የሚለውንና አስተማሪና ቁም ነገር አዘል የሆኑ ቪዲዮችን ወደ እናንተ ይዘን መጥተናል። ለቻናሉ አዲስ ከሆናችሁ አሁኑ ሰብስክራይብ ማድረግ እንዳትረሱ እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። ወደ ቪዲዮአችን እንለፍ። መዝሙረ ዳዊት ገዝታችሁ ጸልዩ። እርግጠኛ ሆኜ ነው የምነግራችሁ የፈለጋችሁትን ነገር ይመልስላችኋል መድኃኔዓለም። እምነቴን ነው እንጂ እንደ ቅዱሳን ጸጋ ኑሮኝ አይደለም እንደዚህ ምለው እምነቴን ነው የምነግራችሁ። በሕግ የታዘዘውን ነገር አድርጉ። ሕግ የሚለው ይሄ ነው። አንዳንድ አባቶች ሰይፈ መለኮት ጥሩ ነው፣ አንዳንድ አባቶች ሰይፈ ሥላሴ ጥሩ ነው ብለዋል። አንዳንድ አባቶች የሚባል ነገር የለም። የመጽሐፍ መምህራን የተናገሩት ነው እውነት። እኔ ደግሞ እንግዲህ የመጽሐፍ መምህር ነኝ። ምን ሆናችኋል እናንተ? የቤተ ክርስቲያን የመጽሐፍ መምህር ነኝ። ለክታ ሰፍራት ብሉይውን አስተምር ሐዲሱን አስተምር ሊቃውንቱን አስተምር መነኮሳቱን አስተምር ብላ መርቃ ሰጣኛለች። ተምሬበታለሁ እናገራለሁ። ስለዚህ ቤተ ክርስቲያን እነማን የሚናገሩትን እንመን ካላችሁ የመጽሐፍ መምህራን የሚናገሩትን የመጽሐፍ መምህራን የሚናገሩትን አበው ያስተማሩንን የኔ እኮ አይደለም ትምህርቱ የሊቃውንት የነ ቅዱስ ቄርሎስ የነ ቅዱስ ዮሐንስ አፈወርቅ የአባቶቻችን የ318ቱ ሊቃውንት ትምህርት ነው። ዳሬ ሰላም አጣብኝ ገንዘብ አልበረክታለኝ ካለቀይ ጋር መስማማት አልቻልኩም የተለያየ በሽታ ህይወቴን አመሳቅሎታል ለምትሉ መፍትሄውን ዛሬ እኔ አይደለም ነግራችሁ እኚህ ታላቁ የቤተክርስቲያን መምህር ሚሉትን አዳምጡና መጨረሻ ላይ መለሳለሁ። ይሄን ቪዲዮ 15 ጊዜ ኮፒ ሊንክና ሼር አድርጉልኝ። ወደ ቪዲዮ ገንዘቤ መቅኗጣ ትዳሬ መቅኗጣ ፍቅር አጣው ሰላም አጣው እሰራለው አይጠራቀምልኝም ሲይዘው ያመለጠ ስሰበስበው የተበተነ ገንዘቤ ተነነ በነነ እያላችሁ የምትጨነቁ ሰዎች ትዳራችሁ ውስጥ ሰላም ያጣችሁ ሰዎች መደማመጥ የተሳናችሁ ባልና ሚስቶች አሰሪና ሰራተኞች ብቻ በየመስኩ በርና ግቢ የሸፈኑ ብዙ አይታል ብዙ ችግር አለ ይሄን ለማስወገጃ ብቸኛው መንገዱ መዝሙረ ዳዊት ነው። ደህና መሻችሁ። ብቸኛው እኔ እንደው ዝም ብላችሁ በየአጥማቂው በየካህኑ እንደው እንዲኮነ ያይነጥላ የምንትስ ያለ ከምትሰቃዩ ሰው ሳታስቸግሩ ራሳችሁ መፍትሄው እጃችሁ ላይ አለ። የዳዊት መዝሙር ነው መፍትሄው። መፍትሄ ስራይ የሚፈታ በሽታን የሚበትን ችግርን የሚበትን እንባን የሚያብስ ቁስልን የሚፈውስ ስብራትን የሚጠግን ጉድለትን የሚሞላ ዳሲያ ለዘተና ማርያም ደንገል ወዳዲት አምላክ ዘይዝነ በበለተ ሰኑል ፈቀደ እግዚአብሔር ያቀዞ ለአዳም ህዙነ ወተኩሰልብ ባጎ ሀበተት ካት መመሩ ሰአሊነነ ቅድስት ሰረቀ በሰጋ እምድንግል ዘንበለዘ አበሲ መጻዋዳለነ ለሔዋን እንሳሳታ ኬሲ ፈታላኔሃ እግዚአብሔር እንዘ ይብለ በዙሃ አበዞሆ በማመኪ ወለጻይለኪ ሰምረ ለቡ አብረዘግረሰብ ዋጋዛ ሰአሊነነ ቅድስት ተትፌሳ ኢየሱስ ክርስቶስ ቃል ዘተሰባ ኢየሱስ ክርስቶስ ቃል ዘተሰባ ዋደለ ላይለነ ወራኢነ ሰባቲሁ ከመሰባተ አሃዱ ዋህድ ላቡ ሰምራ ይሳለነ ሰአሊነነ ቅድስት ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮት ለአማኑኤል በብንታስ ጽራ እንዘ ይብ ሕፃን ተወልደ ለነ ወተውህበ ለነ ሰአሊነነ ቅድስት ተሳሃሎ ሆይ
ተፈሳ ወታሴ ኦ ዘመደ ጓለመያው ስማፍቀሮ እግዚአብሔር ለዓለም በመጠበ ወልዶ ዋህረ ከመይኸው ኩሉ ዘየአምን በቱ እስከ ለዓለም ፈነወነነ መስራይቱ ለኡለ ሰአሊነነ ቅድስት ዘሃሎ ወሄሎ ዘመፃ ወካይ በምፅ እንተ ኢየሱስ ክርስቶስ ቃል ዘተሰባ ዘንበለ ወላዴ ኮነ ፍጹመ ሰባ ኢተባአለ ወይ ኢተፈልጠ በኩሉ ግብሩ በህድ ዋህድ አላ አሐዱ ራእይ ዋህዱ መለኮት ዋህዱ ህላዌ ዋህዱ መለኮት እግዚአብሔር ቃል ሰአሊነነ ቅድስት ተፈሲ ኦ በተልሔም ሀገሮሙ ነቢያት እስመ ባብኪ ተወልደ ክርስቶስ ዳግማይ አዳም ከመ ያግቦ አዳም ቀዳሚ ብእሲ እምድር እስከ ገነት ይሰርፍ ታሞት ኦ አዳም መሬት አንተ በተገበስተ መሬት ሐዋርያት ብአት በሕይወት ብዝት ጸጋ እግዚአብሔር ሰአሊነነ ቅድስት ተትፌሳ ወተሐሴብ ኦ ዘመደ ጓለመያው እስማፍቀሮ እግዚአብሔር ለዓለም በመጠበ ወልዶ ዋህረ ከመይኸው ኩሉ ዘየአምን ቦቱ እስከ ለዓለም ፈነወነነ መስራይቱ ለኡለ ሰአሊነነ ቅድስት። በቅዱስ ዳዊት መዝሙር የሰማይ መላእክት ሳይቀሩ ይዘምራል። የሰማይ መላእክት ሳይቀሩ ይዘምራል። በጣም ብዙ አባቶቻችን እና አቡነ አብየ ጊዜ ሙት አንስተውበታል። መዝሙረ ዳዊትን እየጸለዩ ሙት ያነሱት መዝሙረ ዳዊት እየጸለዩ እነ ቅዱስ ወለተ ጴጥሮስ ሙት አንስተውበታል። መዝሙረ ዳዊት እየደገሙ እና አቡነ ተክለ ሃይማኖት ሰይጣንን በእጃቸው እንቅ አድርገው ይዘዋል። መዝሙረ ዳዊት እየደገሙ መዝሙረ ዳዊት ደግሞ እና አቡነ ገብረ መንፈስ ቅዱስ ህብስት ከሰማይ አውርደዋል። ተሰፍ የማነቆ ታጸግብ ለሁሉ እያሉ እየዘመሩ ማለት ህብስት አውርደው ለእነ አቡነ ሳሙኤል ማስተናገጃ ባይታዊ ምን ቤት ስለሌላቸው ቆሎ እንጀራ ቂጣ ስለሌለ እንግዳ ቢመጣ የዳዊትን መዝሙር ሲጸልዩ ህብስት ወርዶላቸው እንግዳ ሸኝተዋል። ለሚያምን ሁሉ ይቻላል። መዝሙረ ዳዊትን ደግሞ ሰው የሚያጣው ነገር የለም። መዝሙረ ዳዊትን በግዕዝ እንጸልይ በአማርኛ በተደጋጋሚ ከሚደርሱን ጥያቄዎች መካከል ነው። እንግዲህ ደጋግሜ እንደምላችሁ የመዝሙረ ዳዊት ዋነኛ የፈውስ ጥበብ ያለው ወይም ደግሞ ሳይንስ ያለው ሂፕኖቴራፒ የምንለው ሕክምና ጋር ነው። ሂፕኖቴራፒም ሌሎችም ተመሳሳይ የሆኑ ሕክምናዎች ከዚህ ጀርባ ያለው እውቀት ምንድን ነው? ለእያንዳንዱ አእምሯችን ውስጥ የምናስቀምጠው የምንናገረው ነገር ህቡ አእምሯችን ላይ ይቀመጣሉ። ወይም ደግሞ ሰብኮንሽስ ማይንዳችን ሰብኮንሽስ ማይንድ እና አንኮንሽስ የምንለው ማይንድ ላይ የሚቀመጡ ሀሳቦች በጊዜ ሂደት እውን እየሆኑ የምንኖረው እነዛን ሀሳቦች ነው። ለምሳሌ አሁን ክፉ መንፈስ ሲፈትነን ወይም ክፉ መንፈስ ሲያጠቃን የመጀመሪያ የሚያደርገው ነገር ህቡ አእምሯችን ላይ አሉታዊ የሆነ ሀሳብ ወይም ደግሞ የክፋት ሀሳብን ነው የሚያስቀምጠው። ያ የክፋት ሀሳብ እያደር ወደ ተግባር ስለሚቀየር፣ ወደ እውነት ስለሚቀየር፣ ወደ ህይወት ስለሚቀየር ማለት ነው። በተቃራኒው ህቡ አእምሯችን ላይ አዎንታዊ የሆኑ ሀሳቦችን ከሆነ የምናስቀምጠው የምንኖረው ወይም ደግሞ የሚገጥመን እሱን ነው ማለት ነው። እና በተለይ አብዛኞቹ ከአእምሮ ጋር የተገናኙ ከአእምሮ ህመም ጋር የተገናኙ ነገሮች፣ ድብርት፣ ጭንቀት፣ ፍርሃት የምንላቸው ነገሮች ሰብኮንሽስ ማይንዳችን ላይ ከምናስቀምጣቸው ነገሮች ጋር የተያያዙ ናቸው። ስለዚህ በተደጋጋሚ ለአእምሯችን የምንነግረው በተደጋጋሚ በንቁ ህሊናችን በንቁ የአእምሯችን ክፍል የምናየው የምንሰማው የምናዳምጠው ነገር ጥቅም አለው ህይወታችን ላይ። ስለዚህ እያንዳንዱ የመዝሙር ክፍልን በተደጋጋሚ ስንል እዛ ላይ ያለውን ኃይለ ቃል ስንረዳው ስናውቀውና እሱን ስናስቀምጥ ነው በመዝሙረ ዳዊት ልንፈወስ የምንችለው። ስለዚህ ምላሹ ምንድን ነው? ግዕዝን ካወቃችሁ በግዕዝ ብትጸልዩ ጥሩ ነው። በግዕዝ ጸልያችሁ ወይም በግዕዝ አንበባችሁ ኃይለ ቃሉን የምትረዱት ከሆነ ማለት ነው። የማትረዱት ከሆነ ግን በምትረዱት ቋንቋ ብትጸልዩ መልካም ነው። ምክንያቱም ዋናው ነገር ዋና ዓላማው ከእያንዳንዱ መዝሙር ጀርባ ያለውን መልእክት መረዳታችን ነው። ከእያንዳንዱ መልእክት ጀርባ ያለውን ኃይለ ቃል ደግሞ በአእምሯችን ላይ ማሳደር መቻላችን ነው። ስለዚህ እንድትረዱት የሚያስፈልገው ነገር
የምጸልየውን የመዝሙር ክፍል እረዳዋለሁ ወይስ አልረዳውም የሚለው ከተረዳችሁ በየትኛውም ቋንቋ ብትጸልዩ ችግር የለውም። ካልሆነ ግን በምትረዱት ቋንቋ ብትጸልዩት ነው የሚጠቅመውም በህይወታችሁ ውስጥም እንደ ፈውስ ልትገለገሉበት የምትችሉት ማለት ነው። መዝሙረ ዳዊት እንዴት ይጸልያል፣ እንዴት ይደረሳል የሚለው የቤተክርስቲያናችን አባት ቅዱስ ያሬድ የዳዊትን መዝሙር ለሰባቱ ዕለታት እንዲሆን ከፍሎ አስቀምጦልናል። በሰኞ ዕለት ቤተክርስቲያናችን እንደምታዘን ከመዝሙር 1 ጀምሮ እስከ መዝሙር 30 ያሉትን እንድንጸልይ ታስተምረናለች። በዕለተ ማክሰኞ ደግሞ ከመዝሙር 31 እስከ መዝሙር 60 ያለውን እንድንጸልይ ይነገረናል። በረቡዕ ከመዝሙር 61 እስከ 80፣ በዕለተ ሐሙስ ደግሞ ከመዝሙር 81 እስከ መዝሙር 111 ያለውን እንድንጸልይ ቤተክርስቲያን ታስተምረናለች። በዕለተ ዓርብ ከመዝሙር 111 ጀምሮ እስከ መዝሙር 130 ያሉትን ዝማሬዎች እንድንጸልይ ቤተክርስቲያን ታስተምረናለች። በዕለተ ቀዳሚት ሰንበት ወይም በዕለተ ቅዳሜ ደግሞ ከመዝሙር 130 እስከ መዝሙር 150 ያሉትን ዝማሬዎች እንድንጸልይ እንድንዘምር ቤተክርስቲያን ታስተምረናለች። በዕለተ እሑድ ደግሞ ከጸሎተ ነቢያት እንዲሁም ከመኃልየ መኃልይ ዘሰሎሞን አውጣታ ቤተክርስቲያናችን እንድንጸልይ እንድንደግም ታስተምረናለች። ይህን ማድረግ ካልቻለን ቤተክርስቲያናችን ሌላ አማራጭ አስቀምጣልናለች። 150ውን መዝሙር በ15 ንጉሶች ከፋፍላቸዋለች። አንድ ንጉስ ማለት ከአንድ መዝሙር እስከ 10ኛው መዝሙር ድረስ ያለው። ለምሳሌ ከመዝሙር 1 እስከ መዝሙር 10 ያሉት ዝማሬዎች ወይም ያሉት ጸሎታት ንጉስ ተብሎ ይጠራሉ። በልዩ ስማቸው ደግሞ ፍካሬ ተብሎ ይጠራሉ። እናቴ ክብርሽን አንግሼ ቆንጎኝ ለታን ታድሼ ስመጣ በልጋ ነበር። ከዛሬው ቪዲዮ ብዙ እንደተማራችሁ ተስፋ እናደርጋለን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልን።